በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። ጌታ ስም የተባረከ ይሁን። አጭር የእግዚአብሔርን ቃል አካፍላችሁ ነው በዚህ ያለው። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ እንዲህ አለ፣ በክርስቶስ ኢየሱስ ያመኑ ሰዎች እኔን ታውኛላችሁ አላቸው። በክርስቶስ ኢየሱስ ያመኑ ሰዎች ሌላው ሰው አያየኝም፣ እናንተ ግን ታውኛላችሁ አላቸው። ይህ ክፍል ያለው ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው፣ ቁጥር 19 ላይ ነው ያለው እና ኢየሱስ ክርስቶስ ሌላው ዓለም አያየኝም፣ እናንተ ግን ታውኛላችሁ አላቸው። ታውኛላችሁ። ኢየሱስ ክርስቶስ የሚታይ አምላክ ነው። የሚታይ አምላክ ነው። ሊያውም ሰዎች ከተፈጥሮ እውቀት፣ ከተፈጥሮ መረዳት፣ ከተፈጥሮ ሰዎች በዓይናቸው ከሚያዩት፣ በጆሯቸው ከሚሰሙት እና አእምሯቸው ከሚያስተውለው ይልቅ ኢየሱስ ክርስቶስ በክርስቶስ ኢየሱስ ያመኑ ሰዎች ይረዱታል፣ ያውቁታል፣ ይገለጥላቸዋል፣ ያውታል። እግዚአብሔር ቃል ነው እንደዚህ የሚለው እና እንዴት ነው ጌታ ኢየሱስ ክርስቶስን አማኞች የሚያዩት? እንዴት አድርገው ነው? አየነው ይላሉ አይደል? ብዙ ሰዎች ጌታ ኢየሱስ ክርስቶስ ተገለጠልን፣ አየነው ያሉ ሲናገሩ ሲመሰክሩት፣ በየመንገዱ ኢየሱስ ክርስቶስ ያድናል እያሉ ሰዎች የሚመሰክሩት ምን አይተው ነው? ምን ሰምተው ነው? መጽሐፍ ቅዱስ እንደዛ ይላል፣ ታውኛላችሁ ይላል። በክርስቶስ ኢየሱስ ያመኑ ሰዎች ኢየሱስ ክርስቶስን እናንተ ታውኛላችሁ ነው ያላቸው። ዓለም አያየኝም፣ በክርስቶስ ኢየሱስ ያመነ ሰው ያየኛል አለ። አሁን ይሄ የእግዚአብሔር ቃል እንዴት ሆኖ ነው ታዲያ? ሰዎች እንዴት ነው? በምንድን ነው ያዩት ሰዎቹ? መጽሐፍ ቅዱስ ሲናገር ይሄ በክርስቶስ ኢየሱስ ያመኑ ሰዎች ኢየሱስ ክርስቶስን የሚያዩት በተፈጥሮ እውቀታቸው፣ በተፈጥሮ ዓይናቸው፣ በተፈጥሮ ጆሯቸው ሰምተውት ወይም ዳሰውት ሳይሆን ከመንፈስ ቅዱስ የሆነ ማየት ያውታል። ይሄ መንፈስ ቅዱስ ደግሞ ሰው ከመንፈስ ቅዱስ መረዳት ኢየሱስን ሲያይ ተሳስቶ አይደለም፣ ወይም ደግሞ በሰው አመለካከት አይደለም የሚገምተው፣ በእግዚአብሔር መረዳት እና በእግዚአብሔር ማስተዋል ነው ኢየሱስን የሚታየው። እና በልጁ በኢየሱስ ክርስቶስ ያመኑ ሰዎች ኢየሱስ ክርስቶስን የሚረዱትና የሚያውቁት የእግዚአብሔር አይነት እውቀት ነው፣ የእግዚአብሔር ማስተዋል ነው ለሰዎች የሚሰጣቸው። ይሄ ደግሞ ከመንፈስ ቅዱስ የሆነ ስለሆነ ሰዎች በአእምሯቸው ሊገልጡት የማይችሉትን፣ ሰዎች በተፈጥሮ ተረድተውት ሊገልጡት የማይችሉትን በእግዚአብሔር እውቀትና መረዳት፣ በዛ ማስተዋል ወይም እግዚአብሔር በሚያውቀው እውቀት ነው ኢየሱስ ክርስቶስን የሚገልጡት። ይህንን ማለቱ ነው ኢየሱስ ክርስቶስ ዓለም አያየኝም እናንተ ግን ታውኛላችሁ ሲል ልክ እግዚአብሔር አብ ኢየሱስ ክርስቶስን በሚያውቀው እውቀት በእኛ ውስጥ ያለው ያ የእግዚአብሔር መንፈስ ኢየሱስን ይገልጣል፣ ማስተዋል ይሰጠናል፣ በዛ መረዳት ይሞላናል ማለት ነው። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስን የመናገር ችሎታ ያገኘ ነው። ከዚህ የተነሳ ነው ኢየሱስ ክርስቶስን ለዓለም ያድናል ብለን የምንመሰክረው። ጌታ ኢየሱስ ክርስቶስ ለሚያምኑ ሰዎች ሁሉ የሚገለጥ አምላክ ነው። የተሰወረ አይደለም፣ ድብቅ አይደለም። ሊያውም ሰው በአእምሮው ከሚረዳው በላቀ በእግዚአብሔር እውቀትና መረዳት ነው ኢየሱስ ክርስቶስ ለአመኑ ሰዎች የሚገለጠው። ለዛ ነው መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እንዲህ ይላል፣ ወላጆች እንደሌላቸው ልጆች አልተዋቸውም፣ ወደ እናንተ እመጣለሁ። ተመልሶ እንደሚመጣ ሲናገር ነው። ገና ጥቂት ዘመን አለ፣ ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታውኛላችሁ፣ እኔ ሕያው ነኝና ይላል። እናንተ ደግሞ ሕያዋን ትሆናላችሁ፣ እኔ በአባቴ እንዳለሁ እናንተ በእኔ እንዳላችሁ
እኔ በአባቴ እንዳለሁ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ እኔ ደግሞ በእናንተ ውስጥ አለሁ ይላል። እንዳለሁ በዚያን ቀን ታውቃላችሁ፣ ትእዛዜን በእርሱ ዘንድም ያለችውም የሚጠብቃት የሚወደኝ እርሱ ነው ይላል። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ተመልከቱ፣ ኢየሱስ ክርስቶስ የሚገለጥ አምላክ ነው። ለአማኞች ሁሉ የሚገለጥ አምላክ ነው እና የአስቆሮቱ ያይደለ ይሁዳ ጠየቀው። እንደዚህ ይህንን ሲነግራቸው ጠየቀው። ምን ብሎ ጠየቀው? የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለኸው እንዴት ነው አለው። እኛ በክርስቶስ ኢየሱስ ያመንን አንተን ለምንከተልህ ራስህን እንዴት ነው የምትገልጥልን ብሎ ሲጠይቀው እንዲህ አለው። ኢየሱስን መለሰለት አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ማለት። የእግዚአብሔርን ቃል መጠበቅ ወይም ደግሞ የአብ ፍቃድ ምንድን ነው ሲባል በላከው በልጁ በኢየሱስ ክርስቶስ ማመን እንደሆነ መጽሐፍ ቅዱስ ይናገራል። ልክ ሰው ጌታ ኢየሱስ ክርስቶስን ሲቀበል የአብን ፍቃድ ወይም ደግሞ የእግዚአብሔርን ፍቃድ አደረገ። ይህንን የእግዚአብሔርን ፍቃድ የሚያደርግ ሰው ደግሞ መጽሐፍ ቅዱስ ሲናገር ምን ይላል? እኔና አባቴ አለ ኢየሱስ ክርስቶስ፣ እኔና አባቴ ወደዛ ሰውዬ ውስጥ እንመጣና መኖሪያ እናደርገዋለን አለ። ተመልከቱ፣ ሰው ጌታ ኢየሱስ ክርስቶስን ሲቀበል ወይም ሲያምን በሕይወት ውስጥ የዘላለም ሕይወት ያገኛል። አዲስ ፍጥረት ይሆናል። ከመንፈስ ቅዱስ ይወለዳል። መንፈስ ቅዱስ ወደሱ ሕይወት ውስጥ ገብቶ መኖሪያ ያደርገዋል። ከመንፈስ ቅዱስ መኖር የተነሳ አብም ወልድም መጥተው በዛ ሰው ውስጥ እንኖራለን እያለ ኢየሱስ ይሄን ያላቸው። ይህንን መረዳት ነው የሰጣቸው እና ኢየሱስ ክርስቶስ የተገለጠልን ከዚህ የተነሳ ነው። በተፈጥሮ ከምናውቀው እውቀት ሳይሆን የተገለጠልን ከመንፈስ ቅዱስ እውቀት የተነሳ የእግዚአብሔር አይነት እግዚአብሔር በሚፈልገው አቅጣጫ ኢየሱስን በሕይወታችን ገለጠው። ከዚህ የተነሳ ነው ኢየሱስን የምንናገረው። ማንም ሰው ጌታ ኢየሱስ ክርስቶስን ዛሬም አምኖ ቢቀበለው የመንፈስ ቅዱስ መኖሪያ ይሆናል። ይሄ መንፈስ ቅዱስ ደግሞ ኢየሱስን በሕይወታችን ይገልጥልናል። እናየዋለን። ኢየሱስን የሚያሳየው መንፈስ ቅዱስ ነው። ሃሌሉያ። በክርስቶስ ኢየሱስ አመኑ ሰዎች ውስጥ ካለው ከመንፈስ ቅዱስ የተነሳ ኢየሱስ ቀን በቀን ይገለጣል። ኢየሱስን ሰው ከተፈጥሮ መረዳት በላቀ በእግዚአብሔር መረዳት ኢየሱስን መግለጥ እንችላለን። ከምን የተነሳ? ከመንፈስ ቅዱስ የተነሳ። ለዛ ነው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ሲሄድ አጽናኝ ወደ እናንተ ይመጣል፣ መንፈስ ቅዱስ ወደ እናንተ ይመጣል፣ እሱ እኔን ያከብረኛል አለ። እናንተ አይደለም ያለው፣ በእናንተ ውስጥ ያለው መንፈስ ቅዱስ እኔን ይገልጠኛል፣ ያከብረኛል፣ ማንነቴን በደንብ ለዓለም ይናገራል ማለት ነው። ከዚህ የተነሳ የመንፈስ ቅዱስ መኖሪያ የሆነ ሰው ሁሉ ኢየሱስ ክርስቶስ ተገልጦለታል። ጌታ ኢየሱስ ክርስቶስ በዓይናችን ወይም በጆራችን ወይም ደግሞ በተፈጥሮ ዓይን ከምናየው ይልቅ የላቀ በእግዚአብሔር እውቀት ተገልጦልናል። ሃሌሉያ። ይህንን መረዳት ነው ኢየሱስ ክርስቶስ የነገረን። ይህንን ጌታ ኢየሱስ ክርስቶስ እንዲገለጥላችሁ የምትፈልጉ፣ ኢየሱስን ማየት የምትፈልጉ ሰዎች ጌታ ኢየሱስ ክርስቶስን እመኑት፣ ተቀበሉት። ኃጢአታችሁን ያስወግዳል። ኢየሱስን ራሱ ይገለጥላችኋል። ሊያውም ሰው ከተፈጥሮ መረዳት በላቀ በእግዚአብሔር እውቀትና መረዳት በሆነ መረዳት ኢየሱስ ክርስቶስ በሕይወታችሁ ውስጥ ይገለጥላችኋል። ይህን ጌታ ኢየሱስ ክርስቶስን ተቀበሉት። ያልተቀበላችሁ ሰዎች ጌታ ኢየሱስ ክርስቶስን በመቀበል ኢየሱስን ይገለጥላችኋል፣ ታውታላችሁ። በዓይናችሁ ከምታዩት የላቀ በእግዚአብሔር እውቀትና መረዳት ታውታላችሁ። ተባረኩ። ይህንን ሕይወት ተካፈሉ። ጌታ ጸጋ ያብዛላችሁ። መልካም ጊዜ ይሆንላችሁ። ተባረኩ።